ነሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረትና የቸርነት ባለቤት አምላካችን እግዚአብሔር ሆይ ይችን ሰዓት ባርከልን፣ በመካከላችን ተገኝተህ ሕይወት የሚገኝበትን ትምህርት እንድታስተምረን እንድትመራን ቅዱስ ስምን እንዲያን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ይቅር ይለን ዘንድ ለዘላለሙ አሜን። ጊዜ ኢየሱስ ክርስቶስ ብዛት ኃይልከ ስራ ኃጢአት የኃጢአት ሁሉ እስከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችን ጋር ይሁን። ይፍቶኝ እግዚአብሔር ይፍታ። እግዚአብሔር ጀምረናል። ሀለወተ እግዚአብሔር ማለት ያው የእግዚአብሔር መኖር ማለት ነው። ሀለወ ኖር ሀለወት የሚለው የግዕዝ ቃል ነው። እንግዲህ በሱ የእግዚአብሔርን መኖር በተለይ በዚህ ዘመን ዛሬ ስልጣኔ ሰዎች ላይ ሰፋ ወይም ደግሞ የሰው ልጅ ሰለጠነ እየተባለ በልማድ በሚነገርበት ጊዜ በስጋዊ አስተሳሰብ ማለት ነው። መንፈሳዊ ደግሞ እውቀት ደግሞ ዓለም ወደ ጨለማና ወደ ድንቁርና እየሄደ ነው ብለን እናምናለን። ይህም የሚሆነው ምንድነው? ትልቁ የሰው ልጅ እውቀት የመጀመሪያ የጥበብ መጀመሪያው እግዚአብሔርን ማወቅና መፍራት ነውና ወይም ደግሞ ፈጣሪን ማወቅ ስለሆነ ከትውልዱ አወቅ መስሎት ከዚህ በራቀ ቁጥር ደግሞ ትልቅ ውድቀትና ድንቁርና ውስጥ እየገባ መሆኑ ይታወቃልና ሀለወተ እግዚአብሔር የሚለው ትምህርት በጣም አስፈላጊና ወሳኝ ነው። ይሄ ከቀድሞ ጀምሮ አባቶቻችንን እያስተማረ የነበረ ያለ ነገም ትውልዱን የሚያስተምር መሆኑ ቢታወቅም በተለይ በዚህ ወቅት ላይ ደግሞ እንዳልኳችሁ ዓለም በራሱ ሰለጠንኩ ብሎ በስጋዊ ፈቃድ ብቻ ስጋዊ ጥበብ ብቻ ወክሎ በሚራመድበት ሰዓት እግዚአብሔር የለም የሚለው እውቀት መስሏቸው በዚህ አይነት ጥያቄ የሚያነሱ ሰዎች ስላሉ የዚህን ትምህርት አስፈላጊነት ያጎላዋል እና ሀለወተ እግዚአብሔር መኖር የሚለውን ነገር ማወቅ ግድ የሚሆነው ከዚህ ተነስተን ነውና ለእግዚአብሔር መኖር እንግዲህ ምክንያት ወይም ደግሞ አስተማሪ የሚሆኑት ራሱ ሰሪው በሰራው ዓለም ላይ እየኖርን የሰራው ዓለም እግዚአብሔሩን ሰሪውን የሚገልጽ መሆኑን ነው ሳምንት ያየነው። እነሱን ቀኝት ለማድረግ የእግዚአብሔር መኖር እግዚአብሔር የሚለው የአምላክ የባህሪ ስም ነው። ትርጉሙም ዓለምን ፈጥሮ የሚገዛ ማለት ነው። የማይታይና የማይመረመር ሁሉን ማድረግ የሚችል ሁሉንም የፈጠረ መጀመሪያና መጨረሻ የሌለው ዘላለማዊ አምላክ መኖሩንና ራሱን ለሰው ልጅ እንደገለጠ በቅዱሳት መጻሕፍት ተረጋግጧል ብሎ ዘጸአት 3ን ለሙሴ የገለጸለትን መሰረት ይዝና የእግዚአብሔር መኖር በስነ ፍጥረቱ ይታወቃል ብለን ነው ሳምንት የርንበት። ይሄው ምክንያቱ ምንድነው? ከበቂ በላይ ስራው ማስረጃዎች ቢኖሩም ጥቂቶችን በምንድነው ከውቅያኖስ በትንሽዬ ጭልፋ ጨልፎ እንደመጠቀም ማለት ነውና ትንሾችን ማስረጃዎችን ይዘን ከዚያ በኋላ በዚህ ማስረጃ መሰረት የራሳችንን እውቀት እናሰፋለን እና ይሄውም አባቶቻችን ሲያተቱ ምን ይላሉ? ለማንኛውም ነገር ይላሉ ምክንያት አለው ነው። ለማንኛውም ምክንያት አለው። ለምሳሌ ለስዕል ሰዓሊ፣ ለመጽሐፍ ጸሐፊ፣ ለወንበር ጠራቢ፣ ለሚንቀሳቀስ ነገር ሁሉ አንቀሳቃሽ እንዳለው ማወቅ ከተቻለ የሰው ልጅ በዚህ አምላኩን ማወቅ ይችላል ነው። ስለዚህ ፍጥረት ያለ ፈጣሪ የተገኘ አይደለም። አሁን ሁላችሁም እንደምታውቁት ታዲያ ለምን እንዲሆነ? ለምን ይመሻል? ለምን ይነጋል? ለምን ብርሃንና ጨለማ
ለምን ይፈራረቃል? ክረምትና በጋ ለምን ይፈራረቃል ስትሉ ብዙ ጊዜ ሰዎች የሚመልሱት መልስ ምንድነው? ተፈጥሮ ይላሉ። ይሄ ተፈጥሮ ነው። ተፈጥሮ ካለ ፈጣሪ እንዳለ ማወቅ ግድ ይላል። ተፈጥሮ ካለ ፈጣሪ ማወቅ እንዳለ ማወቅ ግድ ይላል እና ይህንን በሊቃውንትም አመስጥሮ በቅዱሳት መጻሕፍትም መረጃ ሰጭነት ይብራራሉ። ይህን በስርዓት የሚመራና የሚያስተዳድር ሁሉን ማድረግ የሚችል ፈጣሪ እንዳለ የሚያምኑትን የማያምኑትን ጠቢቡ ሰሎሞን ይዘልፋቸዋል። ምክንያቱም እያዩ እንደማያዩ ጥበበ ሰሎሞን ምዕራፍ 13 ቁጥር 1 እስከ 10 ያለውን ነገር ሲያብራራ እግዚአብሔርን የማወቅ ጉድለት እየከለስኩት ነው ላስቀኛችሁ ብዬ ማለት ነው። በልቡናቸው እግዚአብሔርን የማወቅ ጉድለት በልባቸው ያለባቸው ሰዎች ሁሉ በእውነት ከንቱ ናቸውና ብሎ እግዚአብሔርን ከመካድ የበለጠ ከንቱነት እንደሌለ ያስረዳል። በእኒህ በሚታዩ ፍጥረታት በዚህ ዓለም ያለ እርሱን ያውቁ ዘንድ ተሳናቸው። ይህ ከተሳነው ደግሞ የሰው ልጅ ትልቅ ውድቀት እንደሆነ ይገልጻል። ስራውንም እያዩ እኒህ ፈጣሪያቸውን አላወቁም በማለት ይገልጻል። ኢዮብም ስነ ፍጥረትን መሰረት አድርጎ በመጽሐፈ ኢዮብ 12:7 እስከ 10 ያለውን መቃኘት ነው። እነ ዳዊት መዝሙረ ዳዊት 18:1 ሰማያት የነገረ ሳምንት አይተነዋል። አስታውሻ ምንድነው ሪከርድም እንዳደረጋችሁ ታይቻለሁ። እነኚህን በሳምንቱ አይተናል። ወዘያስተሪ እግዚአብሔር ይታወቅ በፍጥረቱ የማይታይ እግዚአብሔር በፍጥረቱ እንደሚታወቅ እንደሚታይ ቅዱስ ጳውሎስም ለሮሜ ሰዎች የጻፈውን መልእክቱን በሮሜ ምዕራፉ ማስታወሻ ይዛችሁ ታላይቸዋለሁ። ይህንን ሳምንት አይተነዋል። አሁን ቀጥታ ፈጣሪነቱን ትንሽ ማሳያ ይዘን ቅዱሳት መጻሕፍትን እንማራለን። ይህንን ለሳምንት መነሻነት ካየነው ተነስተን ለማለት ነው። እንግዲህ ቅዱስ መጽሐፍ የእግዚአብሔርን መኖር በማረጋገጥ እግዚአብሔር ሰማይና ምድርን ፈጠረ በማለት የሰማይና ምድር ፈጣሪ እግዚአብሔር መሆኑን ሰሪው እሱ መሆኑን በዘፍጥረት ምዕራፍ 1 ቁጥር 1 ይነግረናል። ሌላው ነህምያ 9:6 እዚያው ቀጠልንበት ማለት ነው። ፈጣሪነቱን፣ ካህሊነቱን፣ ቻይነቱን ለማሳየት ነው። ነህምያ 9:6 አንተ ብቻ እግዚአብሔር ነህ። እንግዲህ ብቻ የምትለው ቋንቋ ደግሞ በፍጹም ከእግዚአብሔር ውጭ ሰሪ ፈጣሪ እንደሌለ ማወቅ ግድ ስለሚሆን ነው። አንተ ብቻ እግዚአብሔር ነህ። ሰማይንና የሰማያትን ሰማይ ሰራዊታቸውንም ሁሉ ምድርንና በእርሷ ላይ ያሉትን ሁሉ ባህሮችንና በእርሱ ውስጥ ያለውን ሁሉ ፈጥረሃል። የሰማይም ሰራዊት ለአንተ ይሰግዳሉ። አንተ እግዚአብሔር አምላክ ነህ። አንተ እግዚአብሔር አምላክ ነህ። አሁን እቺ ብቻ የምትለዋን ቋንቋ አስምሩበት። ለምሳሌ በኋላ በምስጢረ ሥላሴ ትምህርታችን እንዳትታወኩ ለምሳሌ ማን ፈጠረ ሥላሴ በእኛ በኦርቶዶክስ አስተምሮ እግዚአብሔር ፈጠረ ካልን በኋላ ሥላሴ ፈጠረ እንላለን። የሶስትነቱን ጥበብ የሶስትነቱን ምስጢር በምናይበት ጊዜ ብቻ የምትለዋ ቋንቋ በጣም ወሳኝ ናት። ምክንያቱም በዝርዝር ስናይ በኋላ እንደርስበታለን። አብ ወልድ መንፈስ ቅዱስ ላይ ስንደርስ የእያንዳንዳቸውን ስም በመጥራት ፈጠረ የሚል እናገኛለን። ያን ስናገኝ እግዚአብሔር የሶስቱም ስም በሥላሴነቱ የሚጠራበት ሶስቱንም አብ ወልድ መንፈስ ቅዱስንም ጠቅለን ወይም ደግሞ በአንድ አድርገን የምንጠራበት ስም መሆኑን ለማወቅ ይጠቅማልና ብቻ የምትለው ቋንቋ ልብ አድርጉ። ከእግዚአብሔር ውጭ ፈጣሪ የለም። ይሄንን ነህምያ በሚገባ ነገረን። አሁንም ደግሞ ነብዩ ኢሳይያስ ይጨምርበታል። በምዕራፍ 45 ትንቢተ ኢሳይያስ ማለት ነው። ምዕራፍ 45 ቁጥር 18 ላይ ሰማያትን የፈጠረ እግዚአብሔር እርሱም ምድርን የፈጠረና ያደረገ ያጸናትም መኖሪያ ልትሆን እንጂ ለከንቱ እንድትሆን ያልፈጠራት አምላክ እንዲህ ይላል፣ እኔ እግዚአብሔር ነኝ፣ ከኔም በቀር ሌላ አምላክ የለም። ከኔም በቀር ሌላ አምላክ የለም። አው ሰሪው አድራጊው ፈጣሪው እግዚአብሔር ብቻ መሆኑን ኢሳይያስ
በትንቢቱ እንዲህ ሲገልጽ አሁንም ቅዱሳት መጽሐፍት እንዲተባበሩበት ደግሞ ነብዩ ኤርምያስም የበኩሉን ደግሞ የድርሻውን ያስቀምጣል። ትንቢተ ኤርምያስ ምዕራፍ 10 ቁጥር 12 ትንቢተ ኤርምያስ እንመልሰው እንደትይዙት ነው። ትንቢተ ኤርምያስ ምዕራፍ 10 ቁጥር 12 ማስታወሻ ለምትይዙ እንዳልቸኩልባችሁ። ትንቢተ ኤርምያስ ምዕራፍ 10 ቁጥር 12 ላይ ደግሞ ምድርን በኃይሉ የፈጠረ ዓለምንም በጥበቡ የመሰረተ ሰማያትን በማስተዋሉ የዘረጋ ሰማያትን በማስተዋሉ የዘረጋ እርሱ ነው። በላይ በሰማይ ውሆችን ይሰበስባል፣ ከምድርም ዳርቻ ደመናትን ከፍ ያደርጋል፣ ለዝናብም መብረቅን ያደርጋል፣ ነፋስንም ከቤተ መዛግብቱ ያወጣል በማለት ነብዩ ኤርምያስ ይናገራል። እንዲሁም ነብዩ እግዚአብሔር ዳዊት በመዝሙር 134 ቁጥር 7 ላይ በሰማይና በምድር በባህርና በጥልቆችም ሁሉ እግዚአብሔር የወደደውን አደረገ ይላል። ሁልጊዜ ሲዘመር ከሰማችሁት ኩሎ ዘፈቀደ ገብረ እግዚአብሔር እየተባለ የሚዘመረው ማለት ነው። ኩሎ ዘፈቀደ እግዚአብሔር የወደደውን አደረገ፣ የወደደውን ሰራ። እሱ ያሰበውን እሱ ያከናውናል። እሱ የሚያከናውነው እሱ የሚሰራውን ማን ሊተካው አይችልም። ወይም ደግሞ አማካሪ ኑሮት እንዲህ አድርግ፣ ይሄ በስቷል እዚህ ቀንስ፣ ይሄ አንሷል እዚህ ጨምር የሚለው የለም። ሰሪው እንዳሰበ ይሰራዋል፣ እንዳሰበ ያደርገዋል። እንዲያውም ምንድነው አባ ጊዮርጊስ ዘጋስጫ ታላቁ ሊቅ ሰዓታት በሚባል መጽሐፉ የሰሪውን ጥበብ የሰሪውን እንደፈቀደ እንደፈለገ ማድረግ እንዲህ ሲል ያጎላል። ምንድነው እግዚአብሔር የሰራውን አንተ ለምን እንዲህ አደረክ ብሎ የሚጠይቀው የለም። አልቦ ዘይ ብሎ ምን ተገበርከ፣ አንተ ምን አደረክ ምን ሰራህ ብሎ ሊጠይቀው የሚችል ማንም የለም። አልቦ ዘይ ሊባልም አይገባውም። ዘንተ አይሰምከ ወዘንተ አሰነይከ፣ እዚህ ጋር አበላሽተሃል፣ ክፉ ስራ ሰርተሃል፣ እዚህ ጥሩ ስራ ሰርተሃል ብሎ ሊጠይቀው የሚችል ማንም የለም። ስለዚህ እሱ እንደፈቀደ ምን ያደርጋል። ሰማያትን በጥበቡ ዘርግቶ እንዲያውም ወገኖች እስኪ አስተውሉ። አሁን እንዳልኳችሁ የግንባታ ባለሙያዎች በበዙባት ዓለም ላይ አንድን ነገር ያለ መሰረት እና ያለ ቋሚ ነገር ወይም ኮሎን ተብሎ በሚጠራው ያለሱ አቁሞ ድልድይንም ሆነ ህንፃን የሚገነባ ሰው አለ? የአገሬ እኮ ገበሬ በእውነት በንጹህ ልቡናው ሰማይን ያለ ባለ ያቆምከው ምድርን ያለ ካስማ ያጸናው ይላል። ይገርማችኋል። ተማርኩ ብሎ እኮ እግዚአብሔርን ከሚክደው ያልተማረው የአገሬ ገበሬ እንዴት እግዚአብሔር በጥበቡ ይመራዋል መሰላችሁ? ሰማይን ያለ ባላ ያቆምከው። ይሄ እኮ ነብዩ እግዚአብሔር ዳዊት ሰማያት የሱን ችሎታ ጥበቡን ይናገራሉ ብሎ የመሰከረው እኮ ነው። ምክንያቱም ማን ነው እስቲ ቀና ብለን የምናየው ሰማይ እላያችን ላይ ቢደፋ ማን ነው የሚከላከለው? ሰለጠንኩ የሚለው ዓለም ይህን ማድረግ ይችላል? ይህን መቃወም ይችላል? አይታችኋል። ትንሽ የተፈጥሮ አደጋ ሲነሳ አንድ ጊዜ አመድ እንደሚሆን እንኳን ሰማዩን መቆጣጠር የሚችል ይህንን እያየን ባህር እንዳትታወክ ባለችበት ጸንታ እንድትኖር ባህርን ገስጾ ማይበላትን ገስጾ አስተካክሎ ሁሉም ተፈጥሮ ባለበት ሆኖ እንዲጸና የሚቆጣጠር አምላክ ባይኖር ውቅያኖስ ቢቆጣ ዓለምን በቅጽበት አያጠፋም? ሰማይ ወርዶ ፍጥረታትን ቢፈጭ ማን ይከለክለዋል ከሰሪው በቀር? ይህን እያየ ሰሪ የለም እግዚአብሔር የለም ማለት ትልቅ ጅልነት ትልቅ ድንቁርና ነው የምንለው ከዚህ ተነስተን ነውና እግዚአብሔር የፈቀደውን ሁሉን
አከናወነ። በሰማይም ያለውን በምድርም ያለውን በባህርም በየብስም ያለውን ሁሉ እንደ ጥበቡ አደረገ ይለናል። አዎ ለዚህ ነው እንግዲህ በኋላ እንዳልኳችሁ በዚህ በስነ ፍጥረት ምስክርነት ወደ እንደ ኦርቶዶክስ አስተምሮ በዝርዝር ስንገባ እግዚአብሔር ሰራ እሱ ብቻ ሰራ ብለን እንደተማርን ሁሉ አንዳንድ ጊዜ አብ ወልድ መንፈስ ቅዱስ ብለን በምስጢረ ሥላሴ ስንደርስ የምናየው ቢሆንም አብ ብቻ ሰራ ብሎ የሚቀርበት ሁኔታ አለ። ወልድ ብቻ ሰራ ብሎ የሚናገርበት ጊዜ አለ። መንፈስ ቅዱስ ሰራ ብቻ ብሎ የሚሰራበት የሚገታበት ጊዜ አለ። እነሱ መዝርዝር አሳያችኋለሁ። ለማንኛውም እግዚአብሔር ብቻ ነው ሰሪ ካል እግዚአብሔር ብቻ ሰሪ ከሆነ አብ እዚህ ጋር ሰራ ሲል ምን ማለት ነው? እዚህ ጋር ወልድ ሰራ ሲል ምን ማለት ነው? እዚህ ጋር መንፈስ ቅዱስ ሰራ ሲል ምን ማለት ነው? አብ ሰራ ካለ በአብ ስራ ውስጥ ወልድና መንፈስ ቅዱስ መኖራቸውን አስተውሉ። መንፈስ ቅዱስ ሰራ ሲል በመንፈስ ቅዱስ ሰሪነት ውስጥ ወይም ስራ ውስጥ አብና ወልድ መኖራቸውን ማስተዋል ብልህነት ነው። ወልድም ሰራ በሚልበት ጊዜ በወልድ አሰራር ውስጥ መንፈስ ቅዱስና አብ እንዳሉ ማመን ማስተዋል ማወቅ ግድ ይላል ማለት ነው። ለምን እግዚአብሔር የሚለው የሶስቱም ስም ስለሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስለሚል አሁን ብሉይ ኪዳን ለማስረጃ እንዲካየን ወደ አዲስ ኪዳን ትንሽ መረጃ ልስጣችሁ። ወደ አዲስ ኪዳን ስንመጣ ደግሞ በመጀመሪያ ወንጌል እናገኛለን። የዮሐንስ ወንጌል ምዕራፍ 1ን ማየት ጠቃሚ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ወይም ከቁጥር 1 ጀምሮ በመጀመሪያ እግዚአብሔር ነበር፣ በመጀመሪያ ቃል ነበረ። ሁላችሁም እንደምታውቁት ቃል የሚለው የኢየሱስ ክርስቶስ ስጋ ከመለወሱ አስቀድሞ ይጠራበት የነበረው ስም ነው። ቀዳማዊ ቃል ነው ስጋ ሆነ የምንለው እና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ሁሉም በእርሱ ሆነ ይልና ከሆነውም አንዳች እንኳን ያለ እርሱ የሆነ የለም። አሁን እዚህ ጋር ቃል ብሎ ሁሉ በእርሱ ሆነ ካለ በኋላ ያ ቃልም ስጋ ሆነ ብሎ ዮሐንስ ወንጌል ቁጥር 14 ላይ ምዕራፉ እንዳለ ሆኖ ቁጥር 14 ላይ ያም ቃል ስጋ ሆነ ይላል። አሁን እዚህ ጋር ማን ፈጠረ ሲል እናየዋለን? ኢየሱስ ክርስቶስ መሆኑ ነው ቃል ሲል። ለምን ስጋው ስሙ ኢየሱስ ተብሏልና። በዚህ ጊዜ ምን ማለት ነው? የእግዚአብሔር ቃሉ ማለት ነው። የእግዚአብሔር ቃሉ ማለት የእግዚአብሔር ልጁ ማን? ኢየሱስ ክርስቶስ ብለን እናምናለን። ይህ እንዳይምታጣባችሁ ለማለት ነው። ስለዚህ ሁሉ በእርሱ ሆነ። አያችሁ፣ ሁሉ በእርሱ ሆነ። ቅድም አንዳች ከእግዚአብሔር ብቻ የሚለውን ሳትዘነጉ ሁሉ በእርሱ ሆነ ሲል በእግዚአብሔር ቃል ማለት ነው። በእግዚአብሔር ቃል ለማለት ነው። ይህን ካለ በኋላ እንግዲህ እንደምታውቁት ሐዋርያት የሐዋርያት ዓላማ የክርስቶስ የትንሣኤው ምስክር መሆን ነው። እሱ እግዚአብሔር እንደሆነ ሲናገሩ ምንድነው የሚሉት? ለምሳሌ በሚያደርጉት ጥበብ በሚያደርጉት እግዚአብሔር አምላክ ከነሱ ጋር በተአምር ስለሚሰራ ኢየሱስ ክርስቶስ አብሮ ከነሱ ጋር በረድኤት ስለማይለያቸው ታላላቅ ተአምራት ያደርጉ ነበር። ሙት ያስነሱ ነበር፣ ለምጽ ያነጹ ነበር። እግዚአብሔር ብቻ ሲል ሥላሴ ብቻ ለማለት መሆኑን እንዳዘነጉ ለማለት ነው። ያስተማረን የመከረን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር።